ለካስ ህይወት ማለት የገለጡትን መጽሐፍ ሳይጨርሱ እንደመጠራት ነው። እያነበባችሁ እንደመጠራት ነው ህይወት ማለት። ስንት የጀመርናቸው ነገሮች አሉ። አንድ ታሪክ ልንገራችሁ በጣም ስለሚገርም። ወንድዬ አሊ የታወቀ ገጣሚ ነው። በጣም ታሟል እና በቃ አይተርፍም ተብሎ ቤት ሄደ። ከዛ ልጠይቀው ሄድኩኝ። ሲሄድ ለካስ ተዘጋጅቷል ሞት ሊወስደው እና አንዳንድ ነገሮችን አወራን። ከዛ በኋላ እንዳለ ጌታ መሞትን የፈራሁ መስላለሁ አለ። ከዛ አይ አንተ የእምነት ሰው ነህ፣ ወደምትሄድበት ታውቃለህ ብዬ አምናለሁ። ስለዚህ ይሄ ለአንተ አሳሳቢ ጥያቄ አይሆንም፣ ደግሞ አይሆንም የተባለው ሁሉ ሲሆን አይተናል አልኩት። አይ አለ ብዙ ለጊዜው ሊነገሩ የማይገባቸው የሚገርሙ ነገሮች ነገረኝና ለዚህ መድረክ ማይሆነው ከዛ ዛጋ ይታያል አለኝ። ሳይ ይሄን ቦርድ የሚያክል የሆነ ፊቱ ወደ ጀርባ እንትን ያላል። ለማንም አላሳየውም፣ ላንተ ላሳየህ እችላለሁ አለ። እሺ አልኩት። ምን እንደሆነ ልንገርህ፣ ስሞት የተቀበርኩበት ቦታ የሚቆም እንትን ነው አለ፣ ጽሁፍ ነው አለ። ያስደነግጣል አይደል? ከዛ ቀና አለና ተኝቶ ነው እንደዚህ የሚለኝ። እረፍት እየወሰደ ነው የሚያወራው። ማንም ተነስቶ ሩጫዬን ጨርሻለሁ የሚል ጽሁፍ እሞትኩበት ቦታ ላይ እንዲያስቀምጥብኝ አልፈልግም። አስደነግጥም ማለት ከዛ ምን አለኝ መሰላችሁ? ሩጫዬን ልጨርስ አልጨርስ እማቀው እኔ ነኝ አለ። እውነት እኮ ነው። በቃ ሩጫዬን ጨርሻ። ሩጫ መጨረስ ምን ማለት ነው? መሮጥ ማቆም ነው? ስንት በእንጥልጥል የቀረ ጉዳይ እንዳለው ያውቃል ባለቤቱ። ስለዚህ ካረፈው በኋላ እንዲጻፍለት የሚፈልገውን ጽሁፍ ራሱ አዘጋጅቶ ነበረ።